ሰላም እንዴት ናችሁ? ውድና ምርጥ የስንቅቴክ ቻናል ተከታታዮች በዛሬው ቪዲዮ እንግዲህ የማሳያችሁ እንዴት አሊኤክስፕረስ ላይ ብዙ ዲስካውንቶችን እንደምታገኙና እንዴት ትርፋማ እንደምትሆኑ የማሳያችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ይህ ስንቅቴክ ቻናል ነው። በጣም የሚገራርሙ እውነተኛ የሆኑ የቴክ መረጃዎችንና ገንዘብ ማግኛ መንገዶችን የምንለቅ ይሆናል ማለት ነው። እስካሁን ይህን ቻናል ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ መጠቀም ትችላላችሁ ማለት ነው። ወደ ቪዲዮ እንሄዳለን። በመጀመሪያ እንግዲህ አሊኤክስፕረስ ላይ እንዴት ነው ብዙ ዲስካውንቶችን የምናገኘው የሚለው ነው። እዚህ ጋር እንግዲህ ለማሳየት ያክል የኔ አሁን አንድ ያዘዝኩት እቃ ነበረ፣ ቆይቷል ትንሽ ካዘዝኩት አንድ ወር አካባቢ ሊሞረው ነው። ሶ በዛ እቃ ስንት ብር እንዳዘዝኩት የማሳያችሁ ይሆናል ማለት ነው። ሶ አሁን እዚህ ጋር አካውንት ውስጥ ከገባን በኋላ እዚህ ጋር እንደምትመለከቱት ከላይ ስም ያለ ሶ ሺፕድ ውስጥ እንገባለን። እዚህ ጋር እንደምትመለከቱት እንግዲህ ይሄኛውን እቃ ነው ያዘዝኩት። ሙሉ ፓኬጅ ነው፣ አንድ ሙሉ ፓኬጅ ነው። ሰዓት አለ፣ ቼን አለ፣ ቀለበት አለ፣ እንደገና መስቀል አለ። አሁን እዚህ ጋር የት እንደደረሰ ለማየት ምንድነው የምናደርገው? ትራክ ኦርደር የሚላል እዚህ ጋር ትራክ ኦርደር የሚለውን እንነካዋለን። እንደምትመለከቱት እዚህ ጋር በጣም ብዙ ፎን የመጣው። ለምሳሌ እዚህ ጋር እንደምትመለከቱት ማርች 12 ነው ክሬት የተደረገው። መጀመሪያ ላይ ማርች 13 ላይ ወደ ኤርፖርት ገብቶ ዌቲንግ ትራንሲት ይላል። ትራንስፖርት እየጠበቀ ነው የሚለው። ሶ እንደምትመለከቱት አሁን ላይ እዚህ ጋር ዴሊቨሪ አፕዴት ይልና ምንድነው ያመጣልኝ? ዩር ፓኬጅ አራይቭድ አት ሎካል ኤርፖርት ይላል። እንግዲህ በደንብ ለማረጋገጥ እናንተ ከፈለጋችሁ ዩኒቨርሳል ትራኪንግ ብላችሁ ክሮም ላይ ሰርች በማድረግ የሚመጣላችሁን ዌብሳይት በመንካት ይህንን እዚህ ጋር የምትመለከቱትን የትራኪንግ ነምበር ካስገባችሁለት በኋላ በመጨረሻ የት እንደደረሰ የሚነግራችሁ ይሆናል ማለት ነው። ሶ በዛሬው ቪዲዮ ግን ይዤላችሁ የመጣሁት ስለዚህ ሳይሆን እንዴት ብዙ ዲስካውንቶችን ማግኘት እንችላለን የሚለው ነው። ለምሳሌ እንደምትመለከቱት እዚህ ጋር የሚለው በኢቲቢ ኢትዮጵያን ብር ማለት ነው 142 ብር ነው የተገዛው ይህ እቃ ማለት ነው። ሶ እናንተ እንደዚህ መግዛት እንዴት እንደምትችሉ ላሳያችሁ። ለምሳሌ የኔ የሌላኛው አካውንቴ ውስጥ ገብቼ ደግሞ ሌላ ያዘዝኩበትን ላሳያችሁ። እንደምትመለከቱት ይሄኛው ደግሞ ሌላኛው ያዘዝኩት ነው። እዚህ ጋር እንደምትመለከቱት ሌላ አካውንት ውስጥ ነኝ ያለሁት። እዚሁ ስልክ ላይ ሆኖ በሌላ አካውንት ነው የገባሁት። ያዘዝኩት እቃ ይሄኛው ነው። ከቲክቶክ ላይ ወደዚህ ወደ ዩቲዩብ የመጣችሁ ታውቁታላችሁ። የሰራሁበት ቪዲዮ የሰራሁበት ማስክ ነው ማለት ነው። ሶ ይሄን ማስክ በስንት ቀን ያገኘሁት የሚለው እዚህ ጋር ፌብራሪ 5 ክሬት ተደረገ። እዚህ ጋር ደግሞ ልክ ፌብራሪ 22 ማለትም ወደ 20 ቀን ምናምን 20 ቀን ራሱ አይሞላም በእንደዛ ውስጥ ነው የመጣልኝ ማለት ነው። እንደገና ደግሞ ሌላ ያዘዝኩትን ላሳያችሁ። እዚህ ጋር እንደምትመለከቱት ይቺኛዋን የጥርስ የምትነከሷን ይቺን እንግዲህ አዝዣት ነበር። ሶ ወደ ፖስታ ቤት ገብቷል። ከዛኛው ጋር ሲመጣ አንድ ላይ ስለማወጣው ይቀመጥ ብዬ ነው። እንደምትመለከቱት እንግዲህ እዚህ ጋርም አዝዣለሁ ማለት ነው። እንደምትመለከቱት ያዘዝኩት ሁለቱንም ዋጋ ካያችሁት በጣም በትንሽ ዋጋ ነው። እናንተም እንዴት እንደዚህ እንደምታዙ አሁን ላሳያችሁ። በመጀመሪያ እንግዲህ ምንድነው የምታደርጉት? ቀጥታ የመጀመሪያው ዲስካውንታችሁ ካለቀ በኋላ እንደገና ሌላ ለማዘዝ ብትሞክሩ ያው ዋጋው ይጨምራል። አይ ደግሞ በዚሁ ስልክ ብላችሁ በዚሁ ስልክ ኢሜይላችሁን ብቻ ቀይራችሁ ለማዘዝ ብትሞክሩ ደግሞ በቀጥታ አሊኤክስፕረስ ሲስተም ኮንትሮል የሚያደርጉ ሰዎች ወይም ሲስተም ላይ የሚሰሩ ሰዎች አንድ አይነት አይፒ አድሬስ ካላችሁ በዛኛውም ኢሜይል በዚህኛው ኢሜይል አንድ አይነት አይፒ ወይም አንድ አይነት ዋይፋይ ስትጠቀሙ ወዲያውኑ አዲስ አካውንት ለመክፈት አሊኤክስፕረስ ላይ በምትገቡበት ጊዜ ወዲያውኑ ባን ያደርጓችኋል ማለት ነው። ወይም ሳይን አፕ እንዳታደርጉ ያደርጓችኋል። ሶ እናንተ በአጭር መንገድ እንዴት ነው ይሄን ነገር የምትፈቱት? በቀላሉ ግን ያንን ቢግ ዲስካውንት ለማግኘት በቀጥታ ምንድነው የምታደርጉት? እናንተ ወደ ጓደኞቻችሁ ወይም ወደ ቤተሰቦቻችሁ ያንን የእናንተን ኢሜይል ሳይን ኢን በማድረግ አሊኤክስፕረስን ትከፍቱበታላችሁ። ማለትም በተመሳሳይ አይፒ መሆን የለበትም፣ በተመሳሳይ ደግሞ ዋይፋይ መሆን የለበትም። በመጀመሪያ በዋይፋይ ከሆነ ያዘዛችሁት በዳታ እነሱ ላይ ገብታችሁ ሳይን አፕ ታደርጋላችሁ። ከዚህ በኋላ እነሱ ላይ ይመጣል። እነሱ ላይ ካዘዛችሁ በኋላ ያንን ያዘዛችሁትን ነገር በእናንተ ኢሜይል ማየት ትችላላችሁ ማለት ነው። ሶ አንደኛው መንገድ ይሄ ነው። ሁለተኛውና ቀላሉ መንገድ ደግሞ ቀጥታ እናንተ በጓደኞቻችሁ ስልክ
ኖርማል ማዘዝ ትችላላችሁ። ምንም ከባድ ነገርና ውስብስብ ነገር የለውም። ጀስት ገብታችሁ ኢሜይልም እናንተ ሳይን አፕ ማድረግ ሳይጠበቅባችሁ በራሳችሁ ኢሜይል ዝም ብላችሁ ሄዳችሁ ታዙበታላችሁ ማለት ነው። ሶ ያንን ካዘዛችሁ በኋላ ምንድነው የምታደርጉት? አንዴ ካዘዛችሁ በኋላ ያንን ነገር እናንተ መጀመሪያ ያንን በምታዙበት ጊዜ እዛ ላይ በምትሞሉበት ጊዜ የእናንተን አድሬስ እና የእናንተን ሙሉ ኢንፎርሜሽናችሁን ካስገባችሁ በኋላ ልክ ፖስታ ቤት እንደገባ ያ ቴክስት የሚላከው በእናንተ ስልክ ወይም እዛ አድሬሱ ላይ በሞላችሁበት ስልክ ስለሆነ ምንም አይነት ተጽዕኖ ምንም አይነት የመያዝ እድል አያጋጥማችሁ ማለት ነው። ሶ በነፃ እንደዚህ አድርጋችሁ ቢግ ዲስካውንቶችን ማግኘትና ማትረፍ ትችላላችሁ ማለት ነው። ስለ ማስተር ካርዱ ምንም ስጋት ሊገባችሁ አይገባም። ምክንያቱም ማስተር ካርዱን ብዙ ጊዜ ደጋግማችሁ ብታዙበት ስለ ማስተር ካርዱ ምንም አይነት ችግር አይገጥማችሁም ማለት ነው። ጀስት እናንተ ማተኮር ያለባችሁ ስልካችሁና ዋይፋያችሁ በተመሳሳይ አለመሆኑ ነው ማለት ነው። እስካሁን ደግሞ ማስተር ካርድ ያላወጣችሁ ሰዎች ካላችሁ አሁኑኑ ከዚህ በፊት የሚገርም ቪዲዮ የሰራሁት አለ። እንዴት በአጭር መንገድ በቀላሉ የሚሰራ ማስተር ካርድ እንዴት ማግኘት እንደምንችል በቀላል በነፃ ነው የሰራሁት ቪዲዮ አለ። 99% ይሄ ነገር ይሰራል ማለት ነው። ገብታችሁ ሞክሩት። ይመቻችሁ።